ምላሷ ውስጥ ያደረገችው ወረቀት ላይ የሆነ ነገር ተሰርቶ ነበር። ነገርየው ስለሰራ ደስ አላት። ወዲያውኑ እንደ ንግስት ያደርጋት ጀመር። ሁሉንም ሰው ታዛለች በልዑሉ ፈንታ። ከአማካ በስተቀር ሰው ይወዳደራል። አማካ የቤተ መንግስቱን ጠባቂ በጣም ስለቀረበች የህይወቷን ታሪክ ነገረችው። የሌሎቹ ልጃገረዶች ባህሪና ሁሉም ነገር እንዴት ወደ የጦርነት ፉክክር እንደተለወጠ አወጋችሁ። ከንጉሱ ጋር እንዴት መገናኘት እንደምትፈልግ ነገረችው እና በገዛ ፈቃዷ ከውድድር መውጣቷንና ቤተ መንግስት ውስጥ በሰራተኝነት መቀጠሩን እንደምትፈልግ እንድትነግረው እንደምትመኝ ነገረችው። ጠባቂው እባክሽን አታቆሚ፣ አንቺ እንደዚህ አይነት ጥሩ ልጅ ነሽ፣ ጥሩ ስነ ምግባር ያላት ቆንጅዬ ልጅ ነሽ። ሀብታም ብሆን ኖሮ ቶሎ የጥሎሽ ዋጋ ከፍልና የራሴ ያደርግሻለሁ አለ። አማካም ሳቀችና ሀሳብህን እንድቀበል ሀብታም መሆን እኮ አይጠበቅብህም አለች። ለጋብቻ ከጠየቀኝ ሁለታችንም በዚህ ቤተ መንግስት ውስጥ እንሰራለን፣ ገንዘብ እንቆጥባለን፣ ከዛ ስራችንን ለቀን የወደፊት ዕጣ ፈንታችንን አብረን እንገነባለን። ከምርሽን ነው? አለ ዋናው የቤተ መንግስት ጠባቂ። አዎ እንዴ አለች አማካ። ይህን የምትይው የእንጀራ እናትሽን የምታመልጭበት መንገድ እየፈለግሽ ስለሆነ ነው አይደል? አለ ዘበኛው። አማካም አይ ምክንያቱም ጋብቻ የተቀደሰና የእድሜ ልክ ውሳኔ ነው። እኔ ስለምወድህ ነው። ታታሪ፣ ታማኝ፣ ትሁት ነህ እና ይህ ሁሉ ባህሪ ለማንኛውም ሴት ጥሩ ቤት ውስጥ ድባብ ይፈጥራል። ልክ አማካና ልጁ ሲያወሩ እንደተለመደው የንግስት ሴቶች ጨዋታቸውን ጀመሩ እና ዋናው ጠባቂ በዚህ ቀን እነሱን ለማረጋጋት በቦታው ላይ መሆን ነበረበት። በማግስቱ አማካ ወደ ንጉሱ ሄዳ ንጉሥ ሆይ 1000 ዓመት ይንገሱ፣ እባክህን ግርማዊነቱ በፈቃደኝነት ከዚህ ውድድር እንድወጣ ፍቀዱልኝ አለች። ንጉሱ ግን ለምን ብሎ አማካን ጠየቀ። እኔ ለልዑል የምሆን አይደለሁም። እኔ ለከባድ ህይወት የተጋለጥኩ ምስኪን ወላጅ አልባ ነኝ። ከልዑል ጋር ምንም ሊያዛምደኝ ሊያጣጥመኝ የሚችል ነገር የለኝም። እባክዎትን የቤተ መንግስቱ ሰራተኛ አድርጉኝና ቅጠሩኝ። ህይወትን ለማሸነፍና ዕጣ ፈንታዬን የሆነ ነገር ለመገንባት እዛ ነው መሆን ያለብኝ። የቤተ መንግስቱ ጠባቂ አማካን ከንጉሱ ጋር አይቶ ተገረመ። ከዚያም ንጉሱ አማካ የተናገረችውን ሁሉ ለዘበኛው አለቃ ነገረው። የዘበኞቹ አለቃ ወደ አማካ በመገረም ዞሮ በዚህ ጉዳይ ላይ ተነጋገርን መስሎኝ ነበርና ማቆም የለብሽም አላልኩ አለ። ከዛም አማካ ነገሮች በዚህ ሁኔታ ከቀጠሉ አንዳችን እንሞታለን፣ ወደ ጦርነት እኮ ተቀይሯል አለች። ንጉሱም ወደ ክፍልሽ ግቢ፣ በኋላ ወደ አንቺ ይመለሳለሁ አለ። የቤተ መንግስቱ አለቃ የአማካ ጥያቄው ፈጽሞ ተቀባይነት እንዳይሰጠው ንጉሱን ለመነ። ከሌሎች ይልቅ ምርጥ እጩ ስለነበረች ንጉሱ ፈገግ እያለ አንገቱን ነቀነቀ። በቤተ መንግስት ውስጥ በሚስጥር ካሜራዎች አማካኝነት ምን እየተደረገ እንዳለ ሙሉ በሙሉ ስለሚያውቅ ንጉሱ ዘበኛውን ሁሉንም እንግዶች በዝግ ስብሰባ እንዲሰበሰቡ አዘዘ። ንጉሱ እዚህ እንዲቆዩ ስለተስማሙ ሁሉንም አመስግኖ ኢጆማና ኦጌኪን እስካሁን በቤተ መንግስቱ ስለፈጸሙት የስርዓት አልበኝነት ስራ አስወጣቸው። እነሱ ግን ድርጊታቸውን ካዱ። ንጉሱ ግን ቀንና ሰዓቱን ጭምር እየነገረ ያደረጉትን ነገራቸው። እንዲህ አይነት አመለካከት ይዛችሁ የወደፊት ንግስት ልትሆኑ አትችሉም። ለንጉሳዊው ቤተሰብ ውርደት ታመጣላችሁ አለ። በዘበኞቹም አማካኝነት ተጎትተው ወጡ። አማካ፣ ዛራ፣ ማቺና አማራ ወደ ክፍላቸው እንዲመለሱ ተጠየቁ። አማካ ንጉሱ ጥያቄዋን ባለማስተናገዱ አዘነች። ሁሉ ነገር ደክሟት ነበርና አዲስ ህይወት ለመጀመር ከሰራተኞቹ ጋር ለመቆየት ፈልጋ ነበር። ፊቼ በካሜራ ክትትል እንደሚደረግባቸው ሳታውቅ ቤተ መንግስት ሾልካ ገብታ ልጇን በቤተ መንግስት ጥግ ላይ ካገኘች በኋላ ጠየቀች። ልጄ ማቺ ያ ነገር እየሰራ ነው አለቻት። እንደ እሳት ነዋ ሊያውም ብላ ጮኸች ለእናቷ። እንዴት ልዑሉ ተግባራን ሙሉ በሙሉ በመደገፍ እንደ ኦሚያ ንግስት ስትሆን እንደነበርና በየቀኑ ማለት ይቻላል ልዑሉን እንዴት ደጋግማ እያገኘች እንደምታገለግል ነገረቻት። ከዛም እናቷ ስለዚህ ወደ ቤቴ ሄጄ የወደፊቷ ንግስትና እናት እንደምሆን
እንዴት መሆንም እንዳለብኝ ልምምድ ማድረግ ልጀምራ ብላ ሳቀች። አዎ እማዬ ብላ መለሰች ማቺ። በጣም በሳቅ ተስካኩ። ማቺም ስለዚህ ያቺ ኦዱጎ የምትባል ሴትዮና አማካ በምድር ላይ ሲኦልን ይኖሯታላ አለች። በመጨረሻ ንግስት ስሆን የግል አገልጋይ ትሆናለች አለች። ፊቼም ጥሩ ወጥመድ ነው የንጉሳዊ አማች። ፊቼም ጥሩ ወጥመድ ነው የንጉሳዊ አማች ሲሆን ያቺ ኦዱጎ የምትባል ሴትዮ በሚቀረው የራሷ ህይወት ላይ ብቻ ትኩረት ማድረግ እንዳለባት ትልቅ ትምህርት ሰጣታለሁ። የእነሱ ተናፋቂ የነበረው ልዑል ምርጫውን እንደመረጠና ለማቺ ልቡ እንዳደላ የሚፈልገውን ሁሉ እሷ እንዳሟላች አወጀ። አማካ እስከ መጨረሻ ቀን ድረስ አልጠበቀችም። አንድ ሀሳብ አመጣች። ለተቀሩት ቀናት ምግብ ማብሰል እንዲፈቀድላት ዋናው ጠባቂውን መለመን። ንጉሱ ምግቡን ቢቀምሰው ጥያቄዋን ወዲያው እንደሚያስተናግድ ተሰማት። የአማካን ዓላማ የዋይ የሆነውን የዘበኞች አለቃ አልተረዳም። ምኞቷን ግን ከመፈጸም ወደ ኋላ አላለም። ንጉሱና ልዑሉ ከቅርብ ጊዜ ወዲህ እየቀረበ ያለውን ምግብ ጣዕሙ እየተቀየረ መጣባቸው እና በጣም ጸዴ እየሆነ ነው። ንጉሱ ከሱ እውቅና ውጪ አዲስ አብሳይ ተቀጥሮ እንደሆነ ጠየቀ እና ዋናው ጠባቂውም መለሰ። አይደለም ግርማዊነቶ፣ አማካ ነች ምግብ የምታበስለው እና በቤተ መንግስት ውስጥ ከሚታየው ዲኮሬሽን ጀርባም ያለችው እሷ ናት አለ። ንጉሱ በጣም ተገረሙና አማካ ለልዑሉ ትክክለኛ ንግስቱ መሆኗን 100% ተረድተው ልዑሉን ስለ አማካም እንደሚያስብ ጠየቀው እና ልዑሉ አማካ ለእኔ የተሰራች ሴት አይደለችም እና ምርጫዬም መርጫለሁ፣ አሁን የመጨረሻ ነው አለ። ማቺ በቀሪዎቹ 3 እጮች ማለትም ዛራ፣ አማካና አማራ ምቾት አልተሰማትም። ውድድሩ ሳይጠናቀቅ እንዲባረሩ ለማድረግ ከባድ ነገር ለመስራት አሰበች እና ብቸኛ አሸናፊ ሆና እንድትታወቅ ነገር ፈልጋ ትጣላቸዋለች። ነገር ግን ዛራና አማካ በጣም ጥበበኞች ነበሩና ሙሉ በሙሉ ይርቋት ነበር። ግን አማራ ወድቃላታለች እና ልዑሉ በጣም ተናደደ። ከጮኜ ጋር ትደባደቢያለሽ? የምን ድፍረት ነው? ማን የሰጠሽ? ልዑሉ የቤቱን ዘብ ወደ ውጪ እንዲወረውራት አዘዘ። ከቤተ መንግስቱ ወጣች። ማቺ ውድድሩን በመምራቷ በጣም ተደስታ ነበር እና በቤተ መንግስት የነበረው ቆይታ ሊጠናቀቅ 2 ቀን ቀረው። አማካን ወደ ዋናው ዘበኛ ተመለሰችና ጓደኛዬ ስለሆንክ ከልብ ላመሰግን እፈልጋለሁ አለች። ዋና ጠባቂው ጥሩ ልጅ በመሆኗና ከአመፅ ነፃ የሆነች ሴት በመሆኗ አድናቆት ቸራት። እናም እባክህን አንድ ውለታ ዋልልኝ ስትል ጠየቀች። እሺ፣ የጓደኝነት ለመቼ ነው አለ። አማካም ለዋናው ጠባቂ 2 ቀን ቀርቷልና ከምር ወደ አባቴ ቤት መመለስ አልፈልግም፣ ምክንያቱም የእንጀራ እናቴ ትገለኛለች። እዚህ ከሰራተኞቹ አንዷ መሆን እፈልጋለሁ። ማቺ የወደፊት የኦሚያ ንጉሳዊ ቤተሰብ ብትሆንም ግን እዚህ መቆየት እመርጣለሁ። ቢያንስ የማልፈው ነገር ገደብ ይኖረዋል። እባክህ ይህን አድርግልኝ እለምንሃለሁ አለች። ዋናው ጠባቂም እምባሽን አብሺ ወዳጄ፣ ለአንቺ ስራውም ደስታሽም ለማስጠበቅ የሚችለውን ሁሉ አደርጋለሁ። እኔም ፊትሽ እንዲናፍቀኝ አልፈልግም። እዛ ብትሄጂ እኔም እረፍት አይሰማኝም። ለአንቺ አስተማማኝ ቦታ እንዳልሆነ አውቃለሁ። በዚች ክፉ ሴት እጅ ያለፍሽው ነገር እንድትደግሚ አልፈልግም አለ። አማካም በጣም አመሰግናለሁ፣ በመጨረሻም ተቀጥሬ ስሰራ እንደማላሳዝን ቃል እገባለሁ አለች። ከዛም ወደ ክፍሏ ሄደች። ያ ቀን ደርሶ ነበርና ሁሉም የመንደሩ ነዋሪዎች በቤተ መንግስት ተሰብስበው የወደፊቷ የኦሚያ ንግስት ምርጫ ለማየት ተሰበሰቡ። ዛራና ማቺ በጣም ቆንጆ የልዕልት ቀሚስ ለብሰዋል። አማካ ደግሞ ቀለል ያለ ቀሚስና ሸሚዝ ለብሳለች። እሱም አድጎ ናት የሰጠቻት። ንጉሱ ለህዝቡ ንግግር ያደርጉ ጀመር። ሁላችንም 6 ሴት ልጆችን በቤተ መንግስት ጸሐፊነት የተመረጡ እንደሆኑ እናውቃለን። 3ቱ ተባረዋልና 3ቱ ወደ መጨረሻ ተዘዋውረዋል። እስከ መጨረሻው ድረስ ምንም እንኳን ልዑሉ ምርጫውን ቢያደርግም እንደ ኡሚያ መንደር ልማድ ግን ካሁኑ የመንደሩ ነዋሪዎች በተገኙበት ቦታ መገለጽ አለበት። የመንደሩ ነዋሪዎች ሙሉ በሙሉ መለሱ። እውነት ነው ግርማዊነቶ፣
ንጉሱ ቀጠሉ። ሁላችንም እንደምናውቀው የኡሚያ ልዑል ወደ ውጭ ሀገር ነበር ሄደው። ሚስቴ ከሞተች በኋላ ገና የ6 ዓመት ልጅ እያለ ነበር እና ወደ ቤተ መንግስት ከተመለሰ ጀምሮ አብዛኞቻችሁ እንዳላያችሁ ታውቃለሁ እና አብዛኞቻችሁ በመንገድ ላይ ብታገኙት እንኳን አታውቁትም። ስለዚህ ህዝቦቼ የዚህ ምድር ልዑሉን ልጄን ላቀርብላችሁ ፍቀዱልኝ አለ። ሁሉም የመንደሩ ህዝብ ማጨብጨብ ጀመረ። ከዛ ግን በጣም ደነገጡ። እየመጣ ያለው የቤተ መንግስቱ ዋና ዘበኛ የነበረው ሰውዬ ነው። እነሆ የቤተ መንግስት ጠባቂ ሲያዩ ተደናግጠዋል። ማቺም ፌንት ሰራች። እናቷም ንግግር ጠፋት። እናም አባቱ በዚህ ፕላን እንደመጣና ስለ እቅዱ ምን ያህል አመስጋኝ እንደሆነ ለህዝቡ ነገራቸው። ምክንያቱም ማንም ሊያመጣ የማይችለው አሪፍ ሀሳብ ነበር። ከዚያም ህዝቤ ሆይ የዚች ምድር የወደፊት ንግስት ሌላ ሰው አይደለም፣ አማካ ብቻ ነች። አማካ የሚሆነውን ማመን ስላልቻለች ሳትንቀሳቀስ ደርቃ ቆመች። ዲዳ ሆና ነበር። እየተንቀሳቀሰች ሳለ በድንገት አይኖቿ ላይ እንባ ፈሰሰ። ልዑሉ ሊቀበላት ሄደ። እንባውን አብሶ ያዘጋጀላትን ንጉሳዊ ቀሚስ እንዲያመጡ አዘዘና አሁንም እንደ ህልም ነው ለአማካ። አማካ ቀሚሷን ለብሳ በጣም ቆንጆ ሆነች። ማቺ ተሻላት። እሷና እናቷ አማካን ማየት ስላልቻሉ ከቤተ መንግስቱ በሀፍረት ወጡ። ጊዜ ሲሄድ ግን እሷ ልዑሉ መስሏት ከነበረው ሰው አርግዛ ነበር። በቤተ መንግስት ውስጥ ያገኘችውን ልዑል ለማግኘት ሄዳ ንጉሱን ስትጠይቅ ከአንድ ቦታ እንደቀጠረውና እንደከፈለው እንዲያስመስል ማለት ነው ለትወና የት እንዳለም እንደማያውቅ ነገራት። በህይወቷ ሁሉ ሳታገባ ብቸኛ ሆና ቀረች። አማካ ደግሞ ያዘበኛ ከነበረው ሰውዬ ጋር ጓደኛ ሆና ከነበረው ሰው ጋር ቀጠለሽ ማለት ነው። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንጉ። ቴንክ ዩ